ሰላም ሰላም፣ እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበላችሁ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና፣ ዛሬ ግን አንድ ነገር ልላችሁ ብቅ ያልኩት እውነት ለመናገር እሱስ ምንድን ነው የምትዩ ታላችሁኝ። ረጋ ብዬ ላውራችሁና በዚህ ምድር ላይ ማለት የምር ስንኖር የሰው ልጅ ነው የምንፈራው ወይስ ፈጣሪ ነው? ሰው ያየናል ብለን ነው የምንፈራው ወይስ ፈጣሪ ያየናል፣ ፈጣሪ ይመለከተናል በምናደርጋቸው ነገሮች ብለን ነው የምንፈራው? እና እኔ ተታዘብኩት አንጻር ነው እና ተኔ ራሴ ሰው ያየኛል፣ ሰው የሆነ ነገር ይለኛል ብለን ነው እንጂ የምንጨነቀው እውነት ፈጣሪ ያየኛል፣ ፈጣሪ ያዝንብኛል፣ ፈጣሪ ይከፋብኛል ብለን አናደርግም። እና ከምንም በላይ ግን በዚህ ምድር ላይ ስንኖር ጥቂት እድሜ ነው አይደል የምንኖረው፣ ግን ፈጣሪ ያይናል፣ ፈጣሪ ይመለከተናል። ለምናደርጋቸው ነገሮች፣ ለምንናገራቸው ነገሮች፣ ከአንደበታችን የሚወጡትን ነገሮች ፈጣሪ ይመለከታል፣ ፈጣሪ ያያልና ብለን ለምንድን ነው ግን ፈጣሪን የማንፈራው? የምር ስላችሁ የሰው ልጅ እንደምንፈራውና የሰው ልጅ እንዲህ ይለኛል ብለን ከምንፈራው ይልቅ ፈጣሪ ያየናል፣ ፈጣሪ እኮ እያንዳንዷን ነገሮች ይጽፍብናል ብለን ለምንድን ነው ግን ያልተረዳነው?